ሁ ሂ ለ ሉ ሊ መ ሙ ሚ ሰ ሱ ሲ ረ ሩ ሪ በ ቡ ቢ ሸ ሹ ሺ ቀ ቁ ቂ አለዚያም ሀ ለ መ ሰ ረ በ ሸ ቀ ሁ ሉ ሙ ሱ ሩ ቡ ሹ ቁ ሂ ሊ ሚ ሲ ሪ ቢ ሺ ቂ በእነዚህ ፊደላት እንዴት አድርገን ቃላት መመስረት እንደምንችል ከስር ከመሰረቱ አብረን የምናይ ይሆናል ማለት ነው። ከእናንተ የሚጠበቀው በስነ ስርዓቱ መከታተል ነው። እንዲሁም በግል በግሩፕ መማር እንፈልጋለን የምትሉ ልጆች ከታች በማስቀምጥላችሁ ስልክ ቁጥሮች በኢሞ፣ በቴሌግራም፣ በዋትሳፕ በሚመቻችሁ ብትደውሉልን ወይም ሀይ ብትሉን ታገኙናላችሁ። ቀጥታ ወደ ትምህርቱ ፊደሎችን አይተናል። ከዚህ ላይ ፊደሎችን አይተናል። እያንዳንዱ ፊደል እነዚህን አይተናል ማለት ነው። እነዚህ ፊደሎችን አይተናል። እነዚህንም ሁለተኛ ፊደሎችን አይተናል። ሶስተኛ ፊደሎችንም እነዚህን አይተናል። አሁን ወደ ቃላት ምስረታውን እንመጣለን ማለት ነው። ወደዚህኛው ስመጣላችሁ ይቺ ሁ ናት። ይቺ ደግሞ ሉ። ሁ ሉ። ሁ ማለት ይቺ ሳ፣ ሉ ማለት ደግሞ ይቺ ናት። አንድ ላይ ሁሉ ሁሉ። ሰችሙ አንድ ላይ ሰሙ። ሰ ማለት ይቺ ሳ እዚህ ላይ ሰ፣ ሙ ማለት ደግሞ ይቺ ሳ እዚህ ላይ ሙ፣ አንድ ላይ ሰሙ ሰሙ። ሸሹ ሸሹ። ሸ ማለት ይቺ ሳ እዚህ ላይ ሸ፣ ሹ ማለት ይቺ ሁለተኛዋ ሹ፣ አንድ ላይ ሸሹ ሸሹ። ወደዚህኛው ስመጣላችሁ ይችኛዋ ሸ ናት። ይችኛዋ ለ፣ ይችኛዋ ሙ። ሸ ማለት ይች ናት። ለ ማለት ደግሞ ይች ሳ እዚህ ላይ ለ፣ ሙ ማለት ደግሞ ከዚች ላይ ይች ሳ ሙ፣ አንድ ላይ ሸለሙ ሸለሙ። ንባብ የሚነበበው እንደዚህ ነው ማለት ቃላቶችን ስታነቡ ቃላት ስትመሰርቱ በዚህ አይነት መንገድ ነው። ተግባባን? ቀስ ብዬ ያስረዳኋችሁ እናንተ እንዲገባችሁ ብዬ ነው ማለት ነው። ስለዚህ ይህኛው ሁሉ ይላል፣ ሰሙ ይላል፣ ሸሹ ይላል። ወደዚህኛው ስመጣላችሁ ደግሞ ለሙ ለሙ። ለ ማለት ይችሳ ለ፣ ሙ ማለት ደግሞ ይችሳ ሙ፣ አንድ ላይ ለሙ። ሰ ማለት ይችሳ ሰ፣ ሚ ማለት ደግሞ ይችሳ ሚ ማለት ደግሞ ከመቤት ይችኛዋ ሚ፣ አንድ ላይ ሰሚ ሰሚ። ቀ ይችሩ ቀ ማለት ይችሳ ቀ፣ ሩ ማለት ደግሞ ይችሳ ሩ፣ ሁለተኛዋ ሩ፣ አንድ ላይ ቀሩ ቀሩ። ወደዚህኛው ስመጣ ይችኛዋ ሸናት፣ ይችኛዋ ቀናት፣ ይችኛዋ ሉ፣ አንድ ላይ ሸቀሉ ሸቀሉ። ሸ ማለት ይችሳ የመጀመሪያዋ፣ ሉ ማለት ደግሞ ቀ ማለት ደግሞ ይችሳ ቀ፣ ሉ ማለት ደግሞ ከለቤት ይች ሁለተኛዋ፣
አንድ ላይ ሸቀሉ። እደግምላችኋለሁ። ለሙ፣ ሰሚ፣ ሰሚ፣ ቀሩ፣ ሸቀሉ። ወደዚህኛው ስመጣላችሁ ደግሞ ቤተሰቦች ወደዚህኛው ለሚ ነው የሚለው። ለሚ ለማለት ይችሳ፣ ሚ ማለት ደግሞ ይችሳ። ሶ ለሚ ለሚ። ሰሩ ሰሩ ይላል ይሄኛው። ሰሩ ሰ ማለት ይችሳ እዚህ ላይ፣ ሰሩ ማለት ደግሞ ይችሳ እዚህ ላይ። ሰሩ ሰሩ። ወደዚህኛው ስመጣ ቀሪ ይላል። ቀሪ አንድ ላይ ቀሪ። ቀ ማለት ይችሳ እዚህ ላይ፣ ቀሪ ማለት ደግሞ ከረቤት ላይ ይችሳ ሪ፣ አንድ ላይ ቀሪ። ወደዚህኛው ስመጣ ሰለሉ ይላል። ሰለሉ ሰለሉ አንድ ላይ ሰለሉ። ሰ ይችሳ ለ እዚህ ያሉ ማለት ይችሳ አንድ ላይ ሰለሉ ሰለሉ። ወደዚህኛው ስመጣላችሁ ይቺ መሪ ይላል። መሪ መሪ መ ማለት ይችሳ ይችሳ መ ሪ ማለት ደግሞ ከረቤት ላይ ሶስተኛው ፊደል ይችሳ ሪ፣ አንድ ላይ መሪ መሪ። ሰቡ ይላል። ይችሳ ናት ይች ቡ። ሰ ማለት ይችሳ እዚህ ላይ፣ ቡ ማለት ደግሞ ይችሳ እዚህ ላይ፣ አንድ ላይ ሰቡ ሰቡ። ወደዚህኛው ስንመጣላችሁ ደግሞ ይች ቁ ናት ይች ሙ፣ አንድ ላይ ቁሙ ቁሙ ማለት ይችሳ አንድ ላይ ቁሙ። ሰበሩ አንድ ላይ ሰበሩ ሰበሩ። ሰ ማለት የት ናት ይችሳ ሰ የምትባለዋ። በ ማለት ደግሞ ይችሳ እዚህ ላይ በ። ሩ ማለት ደግሞ ይችሳ እዚህ ላይ ሩ፣ አንድ ላይ ሰበሩ። አያችዋ ቃላት በዚህ አይነት መንገድ በቀላል መንገድ መመስረት ትችላላችሁ ማለት ነው ቤተሰቦች። ወደዚህኛው ስመጣ ይች ማናት? ሙ ናት። ይችኛዋ ሉ ሙ ሉ። ሙ ማለት ይችሳ ከዚህ ላይ እንደምታዩት ሙ፣ ከዚያ ሉ ማለት ደግሞ ይችሳ እዚህ ላይ ሉ፣ አንድ ላይ ሙሉ ይሆናል ማለት ነው። ሙሉ ሙሉ። ወደዚህኛው ስመጣ ደግሞ በሉ ይላል። በሉ ይች በናት ይችኛዋ ሉ ናት። ስለዚህ በማለት ይችሳ እዚህ ላይ፣ ሉ ማለት ደግሞ ይችሳ እዚህ ላይ፣ አንድ ላይ በሉ በሉ። ወደዚህኛው ስመጣላችሁ ቀመሱ ይላል። ቀመሱ ቀመሱ። ቀ ማለት ይችሳ የመጀመሪያዋ ቀ፣ መ ማለት ደግሞ ይችሳ፣ ሱ ማለት ደግሞ ይችሳ፣ አንድ ላይ ቀመሱ ቀመሱ። ወደዚህኛው ስመጣ ደግሞ ቀሰሩ ይላል። ቀሰሩ ቀሰሩ። ቀ ማለት ይችሳ፣ ሰ ማለት ይችሳ፣ ሩ ማለት ደግሞ ይችሳ፣ አንድ ላይ ቀሰሩ። እደግምላችኋለሁ። ሙሉ፣ በሉ፣ ቀመሱ፣ ቀሰሩ። ወደዚህኛው ስንመጣ ይችኛው ማናት? ሰሉ ይላል። ይች ሰናት ይችሉ። ሰ ማለት ይችሳ ከዚህ ላይ ተጠቅመናታል። ሉ ማለት ደግሞ ከለቤት ይችሳ፣ አንድ ላይ ሰሉ። በሩ ይላል። በሩ በሩ በሩ። በማለት ይችሳ፣ ሩ ማለት ደግሞ ይችሳ፣ አንድ ላይ በሩ። ለበሱ ይላል። ለበሱ። ለማለት ይችሳ፣ በማለት ይችሳ፣ ሱ ማለት ደግሞ ይችሳ፣ ሱ፣ አንድ ላይ ለበሱ። ወደዚህኛው ስመጣ በረሩ ይላል። በረሩ በረሩ። በማለት ይችሳ፣ ረ ማለት ደግሞ ይችሳ፣ ሩ ማለት ደግሞ ይችሳ፣ አንድ ላይ በረሩ
በረሩ። ቃላቶችን እደግምላችኋለሁ፣ ተከታተሉኝ። ሁሉ፣ ሰሙ፣ ሸሹ፣ ሸለሙ፣ ለሙ፣ ሰሚ፣ ቀሩ፣ ሸቀሉ፣ ለሚ፣ ሰሩ፣ ቀሪ፣ ሰለሉ፣ መሪ፣ ሰቡ፣ ቁሙ፣ ሰበሩ፣ ሙሉ፣ በሉ፣ ቀመሱ፣ ቀሰሩ፣ ሰለሉ፣ በሩ፣ ለበሱ፣ በረሩ። ይህን ይመስላል ማለት ነው የዛሬ ቪዲዮ። በሌላ ቪዲዮ ውስጥ እንገናኝ። መልካም ጊዜ፣ መልካም ቆይታ።